እንግዲህ በመጀመሪያ ደረጃ እኛ ማመልከት የምንፈልግበትን የትምህርት ደረጃ ማለትም በባችለር በማስተርስ ዲግሪ ወይስ በፒኤችዲ ዲግሪ ነው እኛ መወዳደር የፈለግነው የሚለውን ነገር መወሰን ይኖርብናል። ምክንያቱም እነዚህ የሚያስፈልጉን ዶክመንቶች እንደየ አካዳሚክ ለበሉ ሊለያዩ ስለሚችሉ ከነዚህ አስፈላጊ ዶክመንቶች ውስጥ እንግዲህ አንደኛ የትምህርት ማስረጃዎች። እንግዲህ ስኮላርሽፕ ለማመልከት ስንወስን መጀመሪያ ኦሪጂናል የትምህርት ማስረጃዎቻችንን መያዝ ይኖርብናል። እዚህ ላይ ምናልባትም በቴምፖራሪ ሰርተፊኬት ልናመለክት እንችላለን። ነገር ግን ቆይቶም ቢሆን የመመረጥ እድሉን ካገኛችሁ በኋላ ኦሪጂናል የትምህርት ማስረጃዎችን ልትጠየቁ ትችላላችሁ። በግሌ ሪሊ ኢንተረስትድ ከሆናችሁ ኮስት ሼሪንግ በጊዜ ከፍላችሁ የትምህርት ማስረጃዎችን እንድትይዙ ኢንኮሬጅ አደርጋችኋለሁ። ስለዚህ ለፒኤችዲ አመልካቾች የመጀመሪያና ሁለተኛ ዲግሪ ኦሪጂናል እና ትራንስክሪፕት፣ ለማስተርስ ዲግሪ አመልካቾች ደግሞ የባችለር ዲግሪ ኦሪጂናል እና ትራንስክሪፕት፣ ለባችለር ዲግሪ አመልካቾች ደግሞ የ12ኛ ክፍል ብሔራዊ መልቀቂያ ሰርተፊኬት የትምህርት ማስረጃዎቻችሁን መያዝ ይኖርባችኋል። ይህ ብቻ በቂ አይደለም። እነዚህን ዶክመንቶች እንግዲህ ከተማርንበት ተቋም ስናወጣ መጀመሪያ አውተንቲኬት ማስደረግ አለብን። በተጨማሪም የውጭ ጉዳይ ሚኒስቴር መስሪያ ቤት በመሄድ ትክክለኛነቱን ማረጋገጥ የምንችልበት አውተንቲኬሽን ማድረግ ይኖርብናል ማለት ነው። ሁለተኛው ፓስፖርት። ሌላው ወሳኝ ነገር እንግዲህ ህጋዊ የሆነ የፓስፖርት አይዲ ሊኖረን ግድ ነው። የስኮላርሽፕ መራጭ ኮሚቴ ፓስፖርትን እንደ አንድ ተነሳሽነት ይቆጥሩታል። ተወዳዳሪው ቢመረጥ በተቀመጠው የአካዳሚክ ካሌንደር መገኘት ይችላል ወይስ አይችልም የሚለውን ይመዝኑበታል። እንደሚታወቀው እንግዲህ ብዙ በሚባሉ ሀገራት ፓስፖርት ማውጣት ሂደቱ ጊዜ ይፈልጋል። በእኛ ሀገር ስናየው ደግሞ ወረፋ በጣም ይበዛል። ሂደቱም የበለጠ ጊዜ የሚፈልግና ውስብስብ ነው ማለት ነው። ስለዚህ ፓስፖርት ካላወጣን አስቀድመን ማውጣት ይኖርብናል፣ አስቀድመን ማመልከት ይኖርብናል። ኤክስፓየር ካደረገ ወይም ደግሞ 1 ዓመት እና ከዚያ በታች ጊዜ ገደብ ከቀረው ኤክስፓየር ለማድረግ አስቀድመን ማሳደስ ይኖርብናል ማለት ነው። ነገር ግን እንደ አማራጭ ፓስፖርት እስኪደርስልን ድረስ አንዳንድ የስኮላርሽፕ አይነቶች ካልሆነ በስተቀር አብዛኞቹ ናሽናል አይዲን በመጠቀም ወይም ደግሞ የልደት ሰርቲፊኬት በመጠቀም አፕላይ አድርገን መቆየት እንችላለን ማለት ነው። ሶስተኛ ሲቪ ማዘጋጀት። ስኮላርሽፕ ለማመልከት ሲቪ በጣም አስፈላጊ የሚባል ሰነድ ነው። ሲቪ ማለት የአንድን ሰው አካዳሚክ ኤንድ ፕሮፌሽናል ግለ ታሪኮችን በአጭር መልኩ አካቶ የያዘ ሰነድ ማለት ነው። ስለዚህ ሲቪ ስናዘጋጅ አሰልቺ ያልሆነና ሳቢ ሆኖ መጻፍ ይኖርበታል። ይህም በዋናነት የስኮላርሽፕ መራጭ ኮሚቴውን አቴንሽን ለመሳብ ይረዳናል። ሲቪ ስናዘጋጅ እንግዲህ መካተት ያለባቸውን ወሳኝ የሚባሉ ኤሌመንቶችን መርሳት የለብንም። የአመልካቹን የግል መረጃ ማለትም ስም፣ አድራሻ፣ ስልክ ቁጥርና የኢሜል አድራሻ ዝርዝሮችን ማካተት አለብን። የትምህርት ብቃቱንና የትምህርት ደረጃውን፣ የወሰድናቸውን ኮርሶች እና ሌሎች ተዛማጅ አካዳሚክ ሰርተፊኬቶችን ማካተት ይኖርብናል። የስራ ልምድ፣ ከዚህ በፊት የተሰሩ ስራዎችን፣ ውጤታቸውን እንዲሁም የተከናወኑ ዋና ዋና ተግባራትን ማካተት ይኖርብናል። ልዩ ችሎታዎች ካሉን የግልና ሙያዊ ችሎታችን ማስቀመጥ ይኖርብናል። የእኛን የቋንቋ ብቃትና ችሎታ ማካተት ይኖርብናል። እንደገና ሪፈረንስ ስትጠቅሱ በዋናነት ሲቪያችን ላይ ስለ እናንተ በደንብ ሊገልጽ የሚችል ሰው ማካተት ይኖርብናል ማለት ነው ሲቪያችን ላይ። ነገር ግን ሲቪ እንዴት እናዘጋጅ? እንግዲህ ሲቪ በጥንቃቄ መዘጋጀት መቻል አለበት። ሲቪ ለማዘጋጀት የሚረዱ የተለያዩ ፎርማቶችን መጠቀም እንችላለን። ዌብሳይቶች ላይ በመግባት የተለያዩ ቴምፕሌቶችን በማውረድ እናንተ ማዘጋጀት ትችላላችሁ። እኔ ደግሞ በብዙ ሀገራት ተቀባይነት ያለው በተለይም ደግሞ በአውሮፓ ህብረት አባል ሀገራት ባሉ ዩኒቨርሲቲዎች የምታመለክቱ ከሆነ ዩሮፓስ የሲቪ ፎርማትን ተከትላችሁ እንድታዘጋጁ ሪከመንድ አደርጋችኋለሁ። ኦፊሻል የኢሮፒያን ዩኒየን ዌብሳይት ላይ ገብታችሁ ማግኘት ትችላላችሁ ማለት ነው። እዛ ላይ ዳውንሎድ አድርጋችሁ በዛ መሰረት ማዘጋጀት ትችላላችሁ። አራተኛ ሪከመንዴሽን ሌተር ወይም የድጋፍ ደብዳቤ። እንግዲህ የድጋፍ ደብዳቤ ቢያንስ 2 ሊኖረን ይገባል። ከሲቪ በተጨማሪ የድጋፍ ደብዳቤ የስኮላርሽፕ መራጭ ኮሚቴው
ስለኛ በቂ ግንዛቤ እንዲሁም በእኛ ላይ ኮንፊደንስ እንዲኖራቸው የሰርድ ፓርቲ አውተንቲኬሽን ይፈልጋሉ። ስለዚህ ከኛ ጋር በቅርበት ከሰሩ ወይም ደግሞ የእኛን አካዳሚክ ብቃት የሚያውቁ አቅማችን፣ ግላዊ ባህሪያችን ሊመሰክሩ የሚችሉ የአካዳሚክ አማካሪዎች ወይም ዩኒቨርሲቲ ውስጥ ያስተማሩን አስተማሪዎች፣ ፕሮፌሰሮች ቢሆኑ ይመረጣል። ዋናው ነገር ግን እኛን በደንብ ሊገልጹ የሚችሉ እንዲሁም አቬሌብል የሆኑ ሰዎች ቢሆን ይመረጣል። እኛን ጥንካሬ ከኛ አካዳሚ ባክግራውንድ ጋር ለምን ፊት እንደሚያደርግ ለእኛ ለምን እንደሚያስፈልገን ለስኮላርሽፕ ኤግዛማይነሮች ጀስቲፋይ ሊያደርጉልን የሚችሉ ሰዎች መሆን መቻል አለባቸው ማለት ነው። ስለዚህ እንግዲህ ይሄ የአመልካቹን ክህሎት የአመልካቹን የስራ ስነ ምግባር እንዲሁም የወደፊት ተነሳሽነት ማወቃቸው ተወዳዳሪውን የመመረጥ እድሉን ከፍ ያደርግለታል ማለት ነው። ስለዚህ ቢቻል ሪኮመንዴሽን ሌተር ስናጽፍ የተቋም ማህተም ቢኖረው ሞር ኦተንቲኬት ይሆንልናል ማለት ነው። አምስተኛ ፐርሰናል ስቴትመንት። እንግዲህ ፐርሰናል ስቴትመንት ወይም ሞቲቬሽን ሌተር ወይም ኢንተንት ሌተር በመባል የሚታወቀው ከሌሎች ማስረጃዎች በተጨማሪ ለዛ ስኮላርሽፕ ፕሮግራም እኛን ዩኒክ የሚያደርገን ግለ ታሪክ፣ ልምድ እንዲሁም ተነሳሽነት ለመራጭ ኮሚቴው እንድናብራራ እድል የሚሰጥ ነው። ስለዚህ እዚህ ጋር ማካተት ያለባችሁ ነገር እናንተ ምንድን ነው ፕሮግራሙን ለምን እንደመረጣችሁት፣ ከእናንተ ባክግራውንድ ጋር እንዴት ማች እንደሚያደርግ እንዲሁም ከእናንተ የወደፊት ጎላችሁ ጋር እንዴት እንደሚጣጣም ለስኮላርሽፕ መራጭ ኮሚቴው ኮንቪንስ ማድረግ ይኖርባቸዋል። እንግዲህ ፐርሰናል ስቴትመንት ስናዘጋጅ ከአንድ ገጽ ከግማሽ ገጽ ያልበለጠ ሆኖ መዘጋጀት ይኖርበታል። ስድስተኛ የቋንቋ ሰርተፊኬት። ሌላው የኢንተርናሽናል ተማሪዎች ለስኮላርሽፕ ከሚመዘኑበት መስፈርቶች ውስጥ አንዱ ቋንቋ ነው። እንግዲህ ተወልደን ካደግንበት ማህበረሰብ እና ቋንቋ ርቀን እንደመሄዳችን መጠን የስኮላርሽፕ አቅራቢዎች ትምህርቱ የሚሰጥበትን ቋንቋ በዋናነት የዛን ችሎታችንን ማረጋገጥ ይፈልጋሉ። ነገር ግን እዚህ ጋር ልብ ልንለው የሚገባው ነገር ነሰሳርሊ ሁሉም የስኮላርሽፕ አይነቶች ለማመልከት የቋንቋ ሰርተፊኬት ማቅረብ ግዴታ አይደለም። ነገር ግን በአብዛኛው በጣም አስፈላጊ ነው። በተለይ እንደ ዩኤስ፣ ካናዳ፣ ዩኬ፣ አውስትራሊያ ባሉ ሀገሮች ውስጥ የመጀመሪያ ቋንቋቸው እንግሊዝኛ ላልሆኑ ዓለም አቀፍ አመልካቾች የኢንተርናሽናል የቋንቋ ሰርተፊኬት ቢኖራቸው ይመረጣል። ስለዚህ ስኮላርሽፕ ለማመልከት ከማሰባችን በፊት 6 ወር እና ከዚያም በላይ ጊዜ ወስደን አስቀድመን ተዘጋጅተን ሰርቲፋይ ብንሆን ይመረጣል ማለት ነው። ከዚህ በተጨማሪ እንደሚታወቀው ኢትዮጵያም ከሁለተኛ ደረጃ ትምህርት ጀምሮ እንግሊዝኛ ሚዲየም ኦፍ ኢንስትራክሽን ስለሆነ ከትምህርት ሚኒስቴር ድረገጽ በመሄድ ዳውንሎድ ማድረግ ትችላላችሁ። ከዛም በተጨማሪም ከተማርንበት ዩኒቨርሲቲ በእንግሊዝኛ ቋንቋ መማራችን የሚገልጽ ሌተር ኦፍ ፕሮፊሸንሲ ማጻፍ እንችላለን። በመጨረሻም ማስታወቂያውን በደንብ ማንበብ። እንግዲህ የስኮላርሽፕ ፕሮግራም መስፈርቶች መጀመሪያ ላይ እንዳልነው እንደየተቋማቱ እንደየፕሮግራሙ አይነት እኛ እንደምንወዳደርበት ለበል እንዲሁም እንደየሀገራቱ ሕግ እና ደንብ ሊለያይ ስለሚችል የስኮላርሽፕ ማስታወቂያዎችን በጥንቃቄ ማንበብና ለዛ ፕሮግራም ስፔሲፊክ ሪኳየርመንት ሊሆኑ የሚችሉ መስፈርቶችን በጥንቃቄ ማንበብና ማዘጋጀት ይኖርብናል። እንግዲህ የዛሬው ቪዲዮ ይሄን ይመስላል። በሌላ ቪዲዮ ስኮላርሽፕ ማግኘት የምንችልባቸው ዌብሳይቶችን እና ሌሎች ከስኮላርሽፕ ጋር የተገናኙ ጠቃሚ መረጃዎችን አጋራችኋለሁ።